እንደምን ሰነበታችሁ የጌዲኦ ዞን ዲያስፖራ አባላት እንኳን ለ2025 የክሪስማስ እና የ2026 አዲስ ዓመት በሰላም አደረሳችሁ። አሻማ ነጋአንጌ ፋያንዴ ባራራንጌ ፊቺፍሪ ነጋአንጌ እኔ ሄኖክ ታደሰ አየለ እባላለሁ። የጌዲኦ ዞን ዲያስፖራ ማህበር የሥራ አስፈጻሚ ኮሚቴ አባልና የማህበሩ ዋና ሰብሳቢ ነኝ። ዛሬ ስለ 2026 ስለሚከበረው የደራሮ በዓል ዝግጅት የተወሰነ መረጃ ለመስጠት ነው። የጌዲኦ ዞን ዲያስፖራ ማህበር በመላው ዓለም ያሉ የጌዲኦ ዲያስፖራ አባላትን በማስተባበር በጌዲኦ ዞን በተለያዩ ማህበራዊና ኢኮኖሚያዊ ጉዳዮች ላይ የዲያስፖራ አባላትን ማስተባበር ነው። እንዲሁም የጌዲኦ ዞን ዲያስፖራ ማህበር በአሜሪካና በኢትዮጵያ የተመዘገበ ማህበር እንደመሆኑ የጌዲኦ አዲስ ዓመት ደራሮ ከጌዲኦ ዞን አስተዳደርና የጌዲኦ ባህላዊ አስተዳደር ማለትም ከጌዲኦ አባጋዳ አስተዳደር ጋር በመሆን በውጪ አገራት የደራሮ በዓልን ዝግጅት ያስተባብራል። እንደምታውቁት የዘንድሮን የደራሮን በዓል ከጌዲኦ ዞን አስተዳደር ጋር በመነጋገር በጃንዋሪ 31 2026 ዓመተ ምህረት በሰሜን አሜሪካ ለካናዳና ለአሜሪካ ነዋሪዎች በዋሽንግተን ዲሲ በአሜሪካን ኤምባሲ በሚገኘው አዳራሽ ውስጥ የደራሮ በዓል ይከበራል። በአውሮፓ ላሉት ደግሞ በጀርመን ፍራንክፈርት በደቡብ ኢትዮጵያ ልማት ማህበር አዳራሽ ውስጥ እንዲሁም በመካከለኛው ምስራቅ ያሉ ወገኖቻችን በሳውዲ አረቢያ ጂዳ በዓሉን በኢትዮጵያ ቆንስላ ጽሕፈት ቤት አዳራሽ ውስጥ የሚያከብሩ ይሆናል። በዚህ የደራሮ በዓል የተለያዩ ትምህርታዊና አዝናኝ ፕሮግራሞች የሚቀርቡ ሲሆን በተለይ የደራሮን ስርዓት እና በዓሉን አከባበሩን ከክርስትና ሃይማኖት አንጻር ያለውን መስተጋብር በዚሁ መስክ ጥናት ባካሄዱት የዶክተራል ተመራማሪ አቶ ተስፋዬ ገደቸው የምርምር ውጤታቸውን ፕሬዘንት ተደርጎ ቀርቦ ውይይት ይደረግበታል። በተጨማሪም በዋሽንግተን ዲሲ በአሜሪካን ኤምባሲ ቅጥር ግቢ አዳራሽ ውስጥ በሚካሄደው የጃንዋሪ 31 የደራሮ በዓል አከባበር ላይ ተጨማሪ የጌዲኦ ዞን ኢንቨስትመንት አማራጮች ላይ የኢንቨስትመንት እድሎችና አቅራቦት ላይ እንዲሁም ደግሞ የተለያዩ የፋይናንስ አቅራቦቶች ላይ ከደቡብ ኢትዮጵያ ክልል እና ከጌዲኦ ዞን ከፍተኛ ኃላፊዎች ማለትም ከክቡር ዶክተር አበባየሁ ታደሰ የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር፣ ክቡር ዶክተር ዝናቡ ወልዴ የጌዲኦ ዞን ዋና አስተዳዳሪ እንዲሁም ደግሞ ክቡር ዶክተር መስፍን ደሚሴ የዲላ ሪጂዮ ፖሊሲ ከተማ ከንቲባ ጋር ቀጥታ ውይይት ከዲያስፖራ አባላት ጋር ይደረጋል። ስለዚህ የተለያየ የኢንቨስትመንት አማራጮች ላይ ለመሳተፍ ፍላጎት ያላችሁ ወይም ደግሞ እቅድ ያላችሁ ወይም ደግሞ ለመሳተፍ ፍላጎቱ ኖሮ መረጃ የሌላችሁ ወይ ደግሞ የተለያዩ ጥያቄዎች ያሏችሁ የዲያስፖራ አባላቶቻችን በዋሽንግተን ዲሲ በአሜሪካን ኤምባሲ በሚደረገው የጃንዋሪ 31 የደራሮ በዓል ላይ በአካል በመገኘት እንድትሳተፉ የጌዲኦ ዞን ዲያስፖራ ማህበር ያበረታታል። በመጨረሻም ለዚህ በጉጉት ለሚጠብቀው በዓል የተለያዩ ገቢ ማሰባሰቢያ ቶምቦላ አዘጋጅተናል። የመጀመሪያው ዕጣ የኢትዮጵያ አየር መንገድ ከዋሽንግተን ዲሲ አዲስ አበባ ደርሶ መልስ ቲኬት ወይም ቲኬቱን ላልፈለገ $1200 ካሽ ይሆናል። ሁለተኛ ዕጣ ላፕቶፕ፣ ሶስተኛ ዕጣ የቡና ሴት ማቅረቢያና ሌሎችን ያካተተ፣ አራተኛ የመጨረሻው ዕጣ የምግብ ማሞቂያና ማብሰያ የተለያዩ ሴቶች ይሆናሉ። እነዚህ ዕቃዎች የደረሷችሁ ማንኛውም ግለሰቦች ቀጥታ በአድራሻችሁ የሚላክ ይሆናል። ቲኬቱ ኦንላይን የሚገኝ ሲሆን ቲኬቱን አቆራረጥ እና ዕጣውን በተመለከተ ከስር የተዘጋጀውን ቪዲዮ እንድትከታተሉ
እናበረታታለን። ዳራሮ ዮያ መልካም አዲስ ዓመት። ሁላችሁንም ጃንዋሪ 31 ላይ በዋሽንግተን ዲሲ በአሜሪካን ኤምባሲ አዳራሽ እንዲሁም ደግሞ በጀርመን ፍራንክፈርት የደቡብ ኢትዮጵያ ልማት ማህበር አዳራሽ እንዲሁም ደግሞ በጅዳ ሳውዲ አረቢያ በኢትዮጵያ ቆንስላ ጽሕፈት ቤት አዳራሽ እንድትገኙ እናሳስባለን እና እናንተ አብሮ ተገናኝተን በዓሉን ለማክበር በተለያዩ ጉዳዮች ላይ አብሮ ለመምከር እጅግ እንናፍቃለን። መልካም በዓል፣ መልካም አዲስ ዓመት። እጅግ በጣም አድርጌ አመሰግናለሁ።